ሄሎ አጥናፍ ደግፌ እባላለሁ። ከዚህ በፊት በነበረው ቪዲዮ እንዴት አድርገን ኤስደብሊው ማፕስ አፕሊኬሽን ከፕሌይ ስቶር አውርደን እንደምንጭንና እንደምንከፍት አይተናል። አሁን በዚህኛው ቪዲዮ እንዴት አድርገን ፕሮጀክት እንከፍታለን የሚለውን የምናይ ይሆናል። በዚሁ መሰረት እዚህ ላይ እንደሚታዩት ኮንቲኒው ዊዝ በቆጆ ሎኬሽን የሚል አለ። ኦፕን ፕሮጀክት የሚል አለ። ክሬት ኒው ፕሮጀክት የሚል አለ። ስለዚህ እንዴት አድርገን አዲስ ፕሮጀክት እንከፍታለን፣ እዚህ ላይ ያሉ ኪዎች ምንድን ናቸው የሚለውን በዚህኛው እናያለን። ስለዚህ የመጀመሪያውን ከከፈትን አሁን ቅርብ ጊዜ የተጠቀምነውን ነው የሚያሳየው። ኮንቲኒው ዊዝ በቆጆ ሎኬሽን ነው። ከዚህ ቅርብ ጊዜ የተጠቀምነው እሱ ነበረ። በሚቀጥለው ያለው ኦፕን ፕሮጀክት የሚለው ከዚህ በፊት የተጠቀምናቸው ብዙ ፕሮጀክቶች ካሉ እነዛ መዘርዝር ውስጥ ያስገባልና የምንፈልገውን እንድንመርጥ ያደርገናል። በሶስተኛ ደረጃ ያለው ደግሞ አዲስ ፕሮጀክት መክፈት ነው። ስለዚህ ዛሬ የምናየው አዲስ ፕሮጀክት መክፈት ነው። በዛ መሰረት ኒው ክሬት ኒው የሚለው ላይ እንጫናለን። እዚህ ክሬት ኒው ካልን በኋላ እዚች ጋር ፕሮጀክት ኔም እንላለን። ምን ብለን እንፍጠር የሚል ነው። እዚህ ታች ደግሞ ክሬት ኒው ፕሮጀክት የሚል አለ። ክሬት ኒው ፕሮጀክት እዚህ ጋር ከጻፍን በኋላ ክሬት ኒው ፕሮጀክት ስንል ይፈጥርልናል ማለት ነው። ሌላም እንደዚሁ ኢምፖርት ማድረግ የምንፈልጋቸው ነገሮች ካሉ ሌየር የተፈጠረ ካለ በዚህም ኢምፖርት ማድረግ እንችላለን። አሁን ክሬት ኒው ፕሮጀክት ለምሳሌ ሌላ ህብረት ፍሬ ጂኦሎኬሽን ብለን እንከፍታለን። ወይም ሌላም የዞናችን ቀበሌዎች በዞኑ ያሉ ቀበሌዎች እንደዚህ ህብረት ፍሬ ጂኦሎኬሽን ብለን እንጽፋለን። ከጻፍን በኋላ ኒው ፕሮጀክት የሚለውን ስንጫን ከፈተ ማለት ህብረት ፍሬ ጂኦሎኬሽን ብሎ ከፈተልን ማለት ነው። ስለዚህ ፕሮጀክትን ስንከፍት ይሄ ነው። ሌላኛው እንደዚህ ከገባን በኋላ የህብረት ፍሬን አልፈለኩም ብለን ካልን መቀየር እንችላለን። ለመቀየር እዚህ ውስጥ ሶስት ነጠብጣብ በምናየው ከርሰሩ እንዳለው ላይ ፕሮጀክትስ የሚል አለ። እሱን እንጫናለን። እሱን ከተጫን በኋላ አይ አዲስ ነው የሚፈልገው ካል ይሄኛውን ሲደመር ምልክት እንጫናለን። ከተጫን በኋላ ቅድም የነበረው ሂደት ይመጣልናል። ለግድ ወደ ኋላ እየወጣን ተመልሰን እየገባን ብቻ ሳይሆን እዛውም ባለበት መቀየር እንችላለን ማለት ነው። ለምሳሌ ጌጫ ጂኦሎኬሽን ብለን ሊንከፍት እንችላለን። ከዛ ክሬት እንላለን። ስለዚህ ቅድም የነበረው ህብረት ፍሬ የነበረው በጌጫ በሚለው ተቀየረ ማለት ነው። በዚህ ላይ ደግሞ ያሉ የተለያዩ ከዚህ በፊት ነው የፈጠርኳቸው የተለማመድኩባቸው አሉ። ማጥፋትም እንችላለን። እዚሁ ላይ ሆነን ይሄ የማጥፋት ምልክት ነው። ይሄን ማጥፋት እንችላለን ማለት ነው። ስለዚህ የተፈጠሩ ፕሮጀክቶች ቅድም ዝርዝር ፕሮጀክቶችን ኦፕን ፕሮጀክትስ የሚለው ዝርዝር ፕሮጀክቶች ከዚህ በፊት የተፈጠሩትን ነው የሚያሳየው እንዳልኩት ይሄው በዚህ ላይ እንደዚህ የሚታይ ነው ማለት ነው። ስለዚህ አልፈልግም ብዬ ካልኩ ለምሳሌ ይሄን ማጥፋት እችላለሁ ማለት ነው። የስ አልፈልግም ብዬ ነው ማጠፋው። እንደዚህ ብዬ ከፈትኩት አለ። ዚንኪ ብዬ ከዚህ በፊት የከፈትኩት አለ። ህብረት ፍሬ ኒው ፕሮጀክት ብዬ ከፈትኩት አለ። እነዚህ ምንድነው አንድ በአንድ እያረኩ ማጥፋት እችላለሁ ማለት ነው። አሁን አይ አሁን ቅድም የፈጠርኩትን ስህተት ነው ብዬ ደግሞ ጌጫ ጂኦሎኬሽን ብዬ ያልኩት ስህተት ነው ብዬ ካልኩኝ እዚህ ጋር ገብቼ አዲስ መጽሐፍ ሲደመር ምልክቱን ነክቼ
አዲስ እንትን ማድረግ እችላለሁ ማለት ነው። አሁን ጌጫ በሚለው ለመሄድ ከዚህ ለመውጣት ይሄ የኤክስ ምልክቱን እያጠፋን በሱ እያጠፋን እንሄዳለን ማለት ነው። ሌላኛው ፕሮጀክት አከፋፈትን በዚህ ካየን ኢንተርፌሶቹን ለማየት ያህል አሁን ይሄኛው የዚህ ጋር በከርሰሩ ላይ እንደሚታዩት ይሄኛው ምልክት የሜኑ ይባላል። ሜኑ ላይ በጣም ብዙ እንትኖች አሉ። ልክ ቅድም በዛኛው በሶስት ነጠብጣብ እንደገባን ሁሉ እዚህም ፕሮጀክትስ የሚል አለ። የቅድሞቹን መዘርዘሪያ ያመጣል። አንድ የማርያም መንገድ አይደለም ያለው፣ በጣም ብዙ የሆኑ መንገዶች አሉ። እነዚህ መንገዶች ተጠቅመን መስራት እንችላለን። ፕሮጀክት ለመክፈት በሜኑ በኩል ገብተን ፕሮጀክትስ በሚለው ገብተን መክፈት እንችላለን ወይም መቀየር እንችላለን። ሁለተኛ በዚህ በሶስት ነጠብጣቡ በኩል ገብተንም እንደዚሁ መፍጠርም ማጥፋትም እንችላለን ማለት ነው። ስለዚህ ሜኑ ላይ ይሄ ነገር አለ። በሌላኛው ምንድነው የሜኑ ላይ ፕሮጀክት ሴቲንግ ሴት ማድረግ የምንፈልጋቸው ነገሮች ካሉ እዚህ ላይ እንትን እንላለን ማለት ነው። አሁን እዚህ ጋር አለ የምንመርጣቸው ነገሮች የተለያዩ ነገሮች ሴቲንግ ማድረግ ያለብን አውቶ ዩቲኤም፣ ኢፒኤስጂ ኮድ፣ ካስተም የሚሉ ካስተም ማለት በራሳችን ጽፈን አንድ በአንድ ይሄ መሆን ሊሆንልኝ ይገባል ብለን የምናስገባበት የኮድ ሲስተም ነው። ስለዚህ እዚህ ጋር የተጫን ትራንስቨርስ መርካተል ይሁን ኔፓል ይሁን አሁን ይሄ ኔፓል እነዚህ ሌሎች ነገሮች አሉ። ስለዚህ እኛ ባለው አውቶ ዩቲኤም ተቀብለን እናልፋለን ማለት ነው። ሌላኛው እንግዲህ እንትን ስንል እያጠፋን ነው የምንወጣው። ሌሎች አትሪቡት ሌየር አለ። ኋላ ላይ አትሪቡት እንዴት ይከፈታል የሚል የራሱን የቻለ ደረጃ ስላለ በሱ ላይ በዝርዝር እናያለን። ሌላ እዚህ ጋር ሌየር አለ። ይሄ ሌየር የተነባበረ ነገር እዚች ጋም አለ፣ እዚህ ውስጥም አለ፣ እዚህ ጋም አለ። ስለዚህ ሁለቱም ሌየር ናቸው ማለት ነው። ሌየር አለ፣ ሜኑ ውስጥ አለ፣ እሱን ማየት እንችላለን። ሰርች መፈለጊያ እንትን ማድረግ እንችላለን። መፈለጊያ እንደዚሁ በዝርዝር እንትን ብለን መፈለግ እንችላለን። ዙም ቱ ኤክስተንት ማለት ያንን ነገር አጉልቶ እንዲያሳይልን በዛ በእንትን ላይ አጉልቶ እንዲያሳይ፣ ፊቸር ሊስት ያሉ ፊቸሮቻችን ምን ምንድን ናቸው ብለን ዝርዝራቸውን ለማየት እንዲያስችሉን የሚያደርጉ ናቸው። ማፕ ሞድ አለ፣ ድራዊንግ ሞድ፣ ሌሎች እነዚህ ሴት ማድረግ ያለብን ወይም እንትን ማድረግ ያለብን ሞዳችን መምረጥ ያለብን ነገሮች አሉ። ሌላ እዚህ ኢንስትሩመንትስ ላይ ይሄ ኤክስተርናል ጂኤንኤስኤስ ኮኔክሽን ይሄ አንቴና ተጨማሪ ኤክስተርናል ኮኔክት የሚደረግ ነው። ግን አሁን ላይ ባለው ጂኤንኤስኤስ ስታተስ የሚለው ይሄ ማለት ነው አሁን ላይ ያሉ ኤክስ ዋያችን የሚያሳየን ነው። እዚህ ጋር እንትን ኤክስ በላቲቲዩድ በሎንጊቲዩድ በኤክስ በዋይ በዝርዝር የሚያሳየን ነው ማለት ነው። በሌላ በኩል ደግሞ በዛ በታች ያለው እነዚህ የስትሬንግዝ እዚህ ታች ላይ ያለው መዘርዝር የሳተላይት ስትሬንግዝን ነው የሚያሳየን። እዚህ ጋር ደግሞ ያሉ እንትኖች የሳተላይት ሙቭመንትስ ዘ ነምበር ኦፍ ሳተላይትስ ኢን ቪው 20 ነው የሚል አለ እዚህ ጋር። እዚህ ለምሳሌ እዚህ አካባቢ ላይ ሳተላይትስ ኢን ዩዝ የሚል አለ። እነዚህ እንትኖችን የምናይበት ነው ማለት ነው። ሌሎች ሴቲንጎች ላይ ሲንገባ እዚህ ጋር ያሉ ነገሮች አሁን ለምሳሌ በግልጽ ሴት ማድረግ ያለብን ዩኒት ነው። ምን አይነት ዩኒት ነው ሊለካ የሚገባው? አሁን ዩቲኤም ያልናቸው በሜትር የሚለካው በምንድን ነው መሆን ያለበት? ፊት ነው መሆን ያለበት ምንድን ነው የምለውን ከዚህ መምረጥ አለብን። ስለዚህ እኛ ሜትር ነው የሚቀለን። ኤሪያ ደግሞ ከፈለግን በሄክታር እንዲገልጽልን ማድረግ እንችላለን። አይ ካልን ደግሞ በዛ ባለበትም እንዲሆን ማድረግ እንችላለን። 1 ሄክታር 10,000 ካሬ ሜትር ነው። ያንን 4 ሄክታር ነው ስንል 40,000 ካሬ ሜትር ሊሆን ነው ማለት ነው። ስለዚህ እነዚህ ነገሮችን በዛ ልክ እያወቅን መሄድ አለብን። ኤሌቬሽን ወይም አልቲቲዩድ በሜትር ይለካልን ብለናል።
ላቲቲዩድ እና ሎንጊቲዩድ በዴሲማል ዲግሪ ቢለካ ጥሩ ነው ብለናል። የስፒድ ፍጥነት የኛ የእንቅስቃሴ ፍጥነት በኪሎ ሜትር ፐር ሃወር ብለናል። ይህንን ሜትር ፐር ሰከንድ ማድረግ ይቻላል። ስለዚህ በዛ መሰረት እንትን እያልን መሄድ እንችላለን። ሌላኛው እዚህ ጋር ስራውን ስንሰራ የኋላ ላይም ማየት ይቻላል። ስራውን ምሳሌ ስንወስድ ልክ ነጥባችንን እንደወሰድንና እንደጨረስን ጨርሰናል ስንል በራሱ ጊዜ አትሪቡት ስለዛ ታሪክ የምንሞላው ነገር በፍጥነት እንዲመጣልን ፕሮምፕት ኤዲቲንግ አትሪቡትስ አፍተር ሪከርዲንግ ፊቸር የሚለው ኤልኦኤስ አክቲቭ መሆን መቻል አለበት ማለት ነው። ስለዚህ እነዚህ ነገሮችን ሴት ካደረግን በኋላ ወደ ዝርዝር ነገሮች እንመጣለን። ይሄ ቅድም እንዳልነው ይሄኛው የሌየር ምልክት ነው ብለናል። እዚህ ጋር ሌየር ምልክት አለ። ሌየር ምልክታችንን ክሊክ ስናደርግ እዚህ ጋር እንትኖች አሉ። ሌየር ባክግራውንድ አለ። ሌየር ባክግራውንድ ማለት አሁን ከኋላ ያለው የሚታያችሁ ይሄ ማለት ነው። አሁን ይሄ ጎግል ትሬን ስለሆነ ነው ይሄን እያሳየ ያለው። ይሄን መቀየር እንችላለን። ጎግል ትሬን አለ፣ ነን አለ። ነን ከሆነ ባዶ ነው የሚታየን። ይሄ ነገር ኢንተርኔት ይፈልጋል። ኢንተርኔት በሌለበት ከሆነ እንደዚህ ጠቁሮ ባለው መስራት እንችላለን። ነን ባለው መስራት ይቻላል። ከዛ ያለፈም ግን ለዛ ቦታ የሚሆን ጎግል ያለ ኢንተርኔት እንዲሰራ ተደርጎ ጎግል ሳተላይትን ቆርጦ ጭኖ መጠቀምም ይቻላል። እሱን ቀጥሎ ባሉ ቪዲዮዎች ላይ የምናየው ነው የሚሆነው። ሆኖም እነዚህ ነገሮች የባክግራውንዱ ዲፎልቱ ጎግል ሳተላይት ነው፣ ዲፎልት ነው። ይሄ በዚህ ሁኔታ የምናየው ነው የሚሆነው። ስለዚህ የጎግል ሳተላይታችንን በዚህ እናያለን ማለት ነው። ሌላኛው እዚሁ ላይ ጎግል ሳተላይት ሳይሆን ጎግል ሃይብሪድ ነው ሚል ከሆነ እንደዚህ ቦታውን፣ ስሙን፣ ሎኬሽኑን ተናግሮ አውቀን ለመምረጥ የቅድሞ ሳተላይት ስለሆነ ምንም አይነት ስም ምናምን የለም። ስለዚህ ይሄንን አውቀን ለመምረጥ ጉግል ሃይብሪድ ቢሆን ሎኬሽን ጭምር ስለሚያሳየን የሚል ነገር መምረጥ እንችላለን። ሌሎችንም እንደዚሁ እዚህ ላይ ያሉትን ጉግል ማፕስን እንደዚሁ መምረጥ እንችላለን። እንደዚህ አይነት ነገር የሚያሳየው ግን ጉግል ሃይብሪድም ቢሆን ጉግል ሳተላይት ቢሆን ተመራጭነት አላቸው የሚለውን ነው ያየነው። እዚህ ጋር ኋላ እዚሁ ማፕ ሌየር ውስጥ ማፕ ሌየርስ የሚል አለ። ከዚህ በኋላ አሁን በምንፈጥራቸው እንትኖች ማፕ ሌየርስ ነው የምንመርጠው። የምንሰራው ስራ ይሄ ሼፕ ፋይል የምንለው ፊቸር የምንለው ነገር የምንሰራው እነዚህ ነገሮች እንትን ብለን ነው። የድራውን ፊቸር ብለን እንገባለን። ሼፕ ፋይል እነዚህ የተለያዩ ነገሮች እዚህ ላይ ያሉ በዛ መሰረት ተግባራዊ የሚደረግ ነው የሚሆነው ማለት ነው። ስለዚህ ይሄ ፊት ለፊት ይሄ የምናየው ገጽ ማፕ ቪው ይባላል። ይሄን የፊት ለፊቱ ገጽ ማፕ ቪው እንለዋለን። ሌላው እዚህ ጋር ይሄን ስራ ስንሰራ የስልካችንን ሎኬሽን መብራት አለበት። ስለዚህ ይሄን በሚነካበት ጊዜ ይሄ ቀልቶ የሚታየን ይሄ ቀልቶ የሚታየው ይሄ እያጎላሁት ማየው ማለት ነው። አሁን ያለንበትን የሚያሳይ ነው ማለት ነው። ስለዚህ ይሄን ክሊክ አድርገን ያለሁበትን ለይቶ እንዲያሳየኝ ማድረግ ይቻላል ማለት ነው። ይሄ ማድረግ ይቻላል። ይሄ ቦታ ያለሁት የድሮ የቴፒ ከተማ ጤና ጣቢያ ግቢ ነው። ስለዚህ ያንን አሁን እያሳየኝ ነው ያለው ማለት ነው። ከዚህ በፊት የነበረ ይሄ ጎግል እንትን ላይ የገባ መረጃ ስለሆነ የሚያሳየው ማለት ነው። ስለዚህ እዚህ ጋር ያለው ይሄ ሰርች አለ፣ ሰርች በተን አለ። ሌላው እዚህ ጋር ቶግል አለ። ይሄ ቶግል ይባላል። ይሄ ቶግል
ከነካ ነው ምንም ነገር ፊቸር ስላልፈጠርን የፈጠነው ፊቸር የለም። ለዛ ነው መዘርዝር የማያሳየው እንጂ እዚህ ጋር መዘርዝሮች ስራ መስራት ስንፈልግ ይሄን ነክተን ወደ ስራ የምንገባው። ስለዚህ ቶግል ይባላል። ይሄ ማፕ ሌየሪንግ አይተናል፣ ሜኑን አይተናል። እነዚህ ደግሞ ዙም ሲደመርና ሲቀነስ ምልክቶች አሉ። እነዚህ ደግሞ ዙም ኢን እና ዙም አውት ናቸው ማለት ነው። ነገሮችን አጉልተን ለማየት በጣም የሚረዳን ነው ማለት ሲደመር ስነካ በጣም ያጎላል። ሲቀነስ በሚነካበት ጊዜ በጣም እንትን ባለ ሁኔታ ባነሰ ሁኔታ ሰፊ ቦታ እንድናይ የሚያስችለን ነው ማለት ነው። ይሄ ቪዲዮ በዚህ ላይ ይበቃል። ይሄ ቪዲዮ ከተመቻችሁ ላይክ፣ ካልተመቻችሁም ያው ኮሜንት ላይ ያልተመቻችሁ መሆኑን ግለጹ። ከዛ ያለፈ ግልጽ መሆን ያለበት ነገር ካለ ጥያቄ መጠየቅ ይቻላል። ታንክ ዩ ቬሪ ማች